በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል በጎንደር ቀጠናም ቅራቅር ከተማ በፋኖ ቁጥጥር ስር መግባቱ ተሰምቷል። በዚሁ ቀጠና በዛሬው ዕለት ስለተደረጉ ከባድ ውጊያዎችም መረጃዎችን አሰባስበናል። በቆይታችን በዝርዝር ታደምጧቸዋላችሁ። ማስረሻ ሰጤ ለአገዛዙ እጅ ለመስጠት ድርድሩን እንደጨረሰ ተጨባጭ ማስረጃ ደርሶኛል ስትል ባህር ዳር ክሊክ ዘገበችም። ዘገባው አክሎም አንድ ሌላ ከፍተኛ የፋኖ አዛዥም ድርድር መጀመሩና በአገዛዙ በኩልም 50 ሚሊዮን ብር እንዲሁም የውጭ ቪዛ ተዘጋጅቶለታል የተባለው ሙሉ መረጃውን በቆይታችን በዝርዝር ተሰሙታላችሁ። በጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ በአገዛዙ ጦር ላይ የበላይነትን በመውሰድ ድል መቀዳጀቱን አስታውቋል። ተጨማሪ መረጃ አለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩ። ማስረሻ ሰጤ ለአገዛዙ እጅ ለመስጠት ድርድር እንደጨረሰ ተጨባጭ ማስረጃ ደርሶኛል ስትል ዝነኛዋ ባህር ዳር ክሊክ ዘግባለች። በተለይም ለእስክንድር ነጋ ቀኝ እጅ እንደሆነና ዘመነ ካሴን በመካድ በጎጃም ቀጠና በርካታ የአፋር ተልእኮችን በማስፈጸም የሚታወቀው ማስረሻ ሰጤም ለአገዛዙ እጅ ሊሰጥ መሆኑ ተሰምቷል። እንደ ባህር ዳር ክሊክ ዘገባ ከሆነም ለማስረሻ ከአገዛዙ በኩል የ50 ሚሊዮን ብር ጉርሻና ከሀገር እንዲወጣም ቪዛ ተዘጋጅቶለታል የተባለው አገዛዙ የተለያዩ የፋኖ አመራሮችን ለማኮብለል በሚል ባለሀብቶችን ከሰሞኑ በአስገዳጅ መልኩ ሚሊዮን ብሮች እንዲመድቡ እንዳደረገም ለማወቅ ተችሏል። ከዚህ ብር ከፊሉ ማስረሻ ሰጤ ለሚባል በደብረ ማርቆስ ከተማ ከአገዛዙ ሰዎች ጋር ሲዳራ ከኖረ ከዛም ሸፈትኩ በሚል ጫካ ለከረመ ካዲ መመደቡ ታውቋል ብሏል ዘገባው። ይህ ብቻ ሳይሆን ሌላ በውል ያልታወቀ ሰው ድርድር መጀመሩን ነው የባህር ዳር ክሊክ ዘገባም የሚያመላክተው። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል በጎንደር ቀጠና ቅራቅር ከተማ በፋኖ ቁጥጥር ስር መግባቷም ተረጋግጧል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠናም አርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዋዋ ጎቤ ክፍለ ጦር ዛሬ መስከረም 22 ቀን 2018 ዓ.ም ከንጋት ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችው ቅራቅር ከተማን በቁጥጥር ስር ማስገባቱን አስታውቋል። ውጊያው አድማሱን አስፍቶ ቀጥሏል የተባለም ሲሆን ያገዙ ወታደሮችም ከወደ ፋኖ ሲሰነዝርባቸውን ብርቱ ጥቃት መቋቋም ከብዷቸው ሕይወታቸውን ለማስረፍ ሽሽት ላይ መሆናቸውን ምንጮች ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር የነበልባሉ ፎገራ ክፍለ ጦር በወረታ ከተማ በሰራው የታቀደ ኦፕሬሽን መስከረም 19 ቀን 2018 ዓ.ም ምሽት 1 ሰዓት ከ30 ከተማ ፖሊስ ጣቢያ ባደረገው ቦምብ ጥቃት 2 መደበኛ ፖሊሶች ወዲያውኑ ሲሞቱም ህዝብን ሲያንገላቱ ከነበሩት መካከልም የመጀመሪያው ቢሰጥ የተባለው ግለሰብ ከፍተኛ ጉዳት ደርሶበት በሕክምና ላይ ለማትረፍ ርብርብ እየተደረገ እንደሚገኝ ተረጋግጧል ሲሉ ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነም መስከረም 21 ቀን 2018 ዓ.ም ምሽት 1 ሰዓት ከ20 ከአገዛዙ ዕድሜ አራዛሚ አድማ ብተና ካምፕ ውስጥ በተደረገ የቦምብ ጥቃት 9 አድማ ብተና አካላት ሙትና ቁስለኛ ሲሆኑ አንዷ ፓትሮልም ከጥቅም ውጭ ሆናለች ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ በአገዛዙ ጦር ላይ የበላይነትን በመውሰድ ድል መቀዳጀቱን አስታውቋል። 10 አለቃ ኤፍሬም አጥናፉ ብርጌድ ዛሬ ጠዋት 3:40 እስከ 6 ሰዓት በወሰደው አስጨራሽ ውጊያም አመርቂ ድል ማስመዝገቡን ነው የፋኖ አዛዡ ገለጸው። ትንታጉ የ10 አለቃ ኤፍሬም አጥናፉ ብርጌድ የብልጽግናን 73ኛና 76ኛ ክፍለ ጦር ሰራዊት ከአምሳልታ መሽጎ ጥቃት እንደሚደርስበት መረጃ ደርሶት ወደ ፋግታ በመፈረጠጥ ላይ ያለም በተለምዶ አሰባ መገንጠያ ተብሎ ከሚጠራ ሰፈር ሚስጥራዊ ደፈጣ ተይዞበት የህይወትና የንብረት ኪሳራም ደርሶበታል ነው የተባለው። በዚህ ትንቅንቅ 11 ያሉ ወደ ላይኛው ሲሸኙ ብዛት ያለው ያገዙ ሰራዊት ቁስለኛ በመሆን ወደ አዲስ ቅዳም ጤና ጣቢያም ተወስዷል ነው የተባለው። በሌላ መረጃችን የጌታቸው ረዳ ቡድን በአፋር ክልል ድንበር ከፍተኛ ተቃውሞ እንደገጠመው ተሰምቷል። በአፋር ሰሜናዊ ዞን ኮናባ ወረዳ በኩል ገብቶ የህወሓትን ትንኮሳ እንዲገታ ተልዕኮ የወሰደው ለጌታቸው ረዳ ቡድን ተጠሪ ነው የተባለ ታጣቂ ቡድን አፋር ሲደርስ ከህዝቡ ተቃውሞ ደርሶበታል ተብሏል። የአፋር ህዝብ ቡድኑን በመቃወሙ ታጣቂዎቹ ተሳፍረው የመጡበት መኪኖች በማቃጠል ወደ መጡበት ትግራይ ክልል እንዲበተኑ አድርጓቸዋል ነው የተባለው። በተቃውሞ ወቅት የቡድኑ አባላት ላይ የደረሰ አካላዊ ጉዳት በተመለከተም ሰማ መረጃ ባይኖርም የቡድኑ ዓላማ መክሸፉ ግን እየተነገረ ይገኛል። የአፋር ህዝብ በፌደራል መንግስት እንደሚደገፍ የተነገረውና ለጌታቸው ረዳ ተጠሪ ነው የተባለውን ታጣቂ ቡድን ለመቃወም ዋና መንስኤውም የባለፈው ጦርነት በአፋር ህዝብ ላይ ያደረሰው የሰው ህይወትና
የንብረት ውድመት ከፍተኛ በመሆኑ በፌደራል መንግስት ለአፋር ህዝብ በቂ ካሳ ባለመሰጠቱ እንደሆነም ይነገራል። ይህ በእንዲህ እንዳለም የአፋር ህዝብ በአወል አርባ አመራር ብልሹ አሰራርና በሙስና እንዲሁም በልማት እጦት ከፍተኛ ቅሬታውን እያሰማ የሚገኝ ሲሆን በክልሉ ከፍተኛ የመንግስት የሥራ ኃላፊዎች ጭምር ኮብለው ለትጥቅ ትግል ወደ ኤርትራ በረሃም መግባታቸው ይታወሳል። በሌላ በኩል አዳማን ከአዲስ አበባ የሚያገናኘው አሮጌው መንገድ በኢሬቻ በዓል ጋር በተያያዘ ከመስከረም 20 እስከ 27 ለከባድ የጭነት ተሽከርካሪዎች መዘጋቱን ዋዜማ ሬዲዮ ዘግባለች። ዋዜማ ያነጋገራቸው ሹፌሮች የፍጥነት መንገዱን በአማራጭነት እንዲጠቀሙ እንደተነገራቸው ገልጸው ሆኖም ከተፈቀደው ክብደት በላይ ጭነው ከተገኙም ከ30 እስከ 50 ሺህ ብር እንደሚቀጡ አስረድተዋል። በአንጻሩ አሮጌው መንገድ ለተሽከርካሪዎች የጭነት ክብደት ገደብ የለውም። ይህ በእንዲህ እንዳለ የሐዋሳ ከተማ ከንቲባ ከኃላፊነት መነሳታቸው ተሰምቷል። የሲዳማ ክልል ብልጽግና ፓርቲ በሁለተኛው ቀን የአመራር ግምገማ ውሎም የሐዋሳ ከተማ ከንቲባ አቶ መኩሪያ መርሼን ከኃላፊነት ማንሳቱ ታውቋል። ከንቲባው ከስልጣን የተወገዱት በኃላፊነት ላይ ያሉ በፈጸሙት ሌብነትና በበርካታ ብልሹ አሰራር ተገምግሞ እንደሆነ የተነገረ ሲሆን ፓርቲው ከስልጣን ያባረራቸው አቶ መኩሪያ መርሼን በቀጣይ ለፈጸሙት ጥፋት በሕግ እንዲጠየቁ ውሳኔ ማሳለፉም ተመላክቷል። ክቡራን ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።